ሰላም ሰላም ወዶች እንዴት ናችሁ? ሰላም ናችሁ ወይ? ሰላም አረፈዳችሁ ወይ? ዛሬ እኔ እንግዲህ ቤት ካጸደው በኋላ ሁልጊዜ ራሳችሁ ማወቅ አለባችሁ። ጠዋት የሆነ ነገር ቁርስ ቀመስ አድርገን ሁላችንም ወደ ስራ እንሄዳለን አይደል? ደግሞ እረፍት ላይ ቡና በጣም ነው የምወደው። ቡና ፈላለው። እዚህ ጋር ቡና እየፈላ ነው። ጀበናዬ እንግዲህ ሳሟሻት እሳት በዝቶባት ቀልታለች እና አሁን ቡና ልጠጣ ነው። ቡናችን እየፈላ ነው። ይሄው አሁን ቡናችን ፈላች። ቡና ማንም ስለማይጠጣ እኔ ነኝ የምጠጣ። ያበሻ ቡና ለኔ ብቻ ነው እዚህ ቤት። ይሄን ያህል ጀበና ለአንድ ሰው እንዳትሉ እና ራሳችሁን ጠብቁ። በሰዓት ቁርሳችሁን ብሉ። በተለይ ማዳም ቤት የምትሰሩ መሀል ላይ ሙሉ ቀን መስራት የለባችሁም። የሆነ ሰዓት ለራሳችሁ እንደዚህ ቡና መሆን ሻያችሁን አፍልታችሁ ቁጭ ማለት አለባችሁ። ረፍት ስታደርጉ ዘና እያላችሁ መስራት ነው። አሁን ቡናችን ፈላ።